ደግሞ የምንገኘው ሜትሮ ሪል ስቴት ላይ የሚገኘው ይሄን በመሰለ አፓርታማ ላይ የተሰራ ሃውስ ነው ማለት ነው። አፓርታማ ነው ማሳያችሁ። 130 ካሬ ላይ ያረፈ ባለ 3 ቤድሩም አፓርትመንት ነው ማሳያችሁ። ለልጆቻችሁ በጣም ምቹ በሆነ ይሄን በመሰለ ሰፈር ውስጥ ነው የሚገኘው። አንድ ላይ እንጎብኝ ውስጥ ኦኬ ሃይ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ የምንገኘው ሜትሮ ሪል ስቴት ነው ማለት ነው። 130 ካሬ ላይ ያረፈ ባለ 3 ቤድሩም አፓርትመንት ነው ማሳያችሁ። ይሄ ማሳያችሁ ቤት 16.5 ሚሊዮን ብር ያክል ነው ማለት ነው። ሶ ስንገባ እንደዚህ ስፔሽስ የሆነ ሊቪንግ ሩም እና ዳይኒንግ አንድ ላይ አጠቃሎ የሚይዝልን ስፔስ እናገኛለን ማለት ነው። በጣም ስፔሽስ የሆነ ቤት ነው እንደምታዩት ከሆነ እንደ ኮምፓውንድ ተደርጎ ነው የተሰራው። ወደ በጣም ትልቅ ካሬ ማለት ነው እና ኮምፓውንድ ውስጥ ብዙ ፋሲሊቲዎች አሚኒቲዎች ይኖራሉ። እነሱን ያለን ግን መጀመሪያ ልክ ስንገባ ልክ እንደገባን እዚህ ጋር እንደ ክሎዜት ስፔስ እናገኛለን ማለት ነው። ልብሳችንን ጫማችንን ምናምን እናስቀምጥበት ዴዲኬት የሆነ ስፔስ እናገኛለን እና ደስ የሚለው ነገር ልክ ገባችሁ ቀጥታ የምታገኙት ኪችን ነው ማለት ነው የሚሆነው። ስለዚህ እቃ ይዛችሁ ብትመጡ ሰራተኛችሁም ደግሞ ሲሰሩ ምናምን ብዙም እንቅስቃሴ ላይ ችግር አይኖርም ማለት ነው። ካቢኔቶቹም በዚህ ፎርማት መስራት ትችላላችሁ። ይሄ ከረንትሊ እየተሸጠ ያለው በሴሚ ፊኒሽድ ሆኖ ግን አሁን ከረንትሊ ተሽጦ በዚህ ፎርማት እያስተካከሉ ስለሆነ ነው። ስለዚህ ከቤት ውስጥ ገባችሁ ልክ ስገቡ ኪችን ነው የምታገኙት ማለት ነው። ከኪችኑ ደግሞ ልክ ስትወጡ ቅድም ያየነው ሊቪንግ ሩም እና ዳይኒንግ ሩም ስፔሱን አንድ ላይ አጠቃሎ የሚይዝልን ኤሪያ ነው ማለት ነው የሚሆነው። ስለዚህ አሁንም ስቲል እንደ አርኪቴክት እንደ ፊውቸር አርኪቴክት የሚመክራችሁ ነገር ገባን። ስለዚህ ፐብሊክ እና ፐብሊክ የሚባሉት ስፔሶች እንዳለ እዚሁ ጋር ተጠቃለዋሉ ማለት ነው። ስለዚህ ልክ ስንመጣ ደግሞ የምናገኘው የሁለት ልጆቻችሁን ቤት እና የራሳችሁን ቤድሩም እናገኛለን ማለት ነው። እስቲ ቅድሚያ ከልጆች እንጀምር። ኦኬ ስንገባ የምናገኘው የመጀመሪያ ቤድሩም ይህን ይመስላል ማለት ነው። ለራሱ ብርሃን የተሰጠለት መስኮት አለ። ለቬንቲሌሽንም ለመብራትም አሪፍ ኤሪያ ነው የሚሆነው። እዚህ ጋር እንደምታዩት ከሆነ ለካቢኔት ተመቻችቶ የተሰራ ኤሪያውን በዚህ መልኩ ሰርቶታል እነሱ። እዚህ ጋር አልጋውን ቢያስቀምጥ አንድ ልጃችሁ ከዛ ጠረጴዛም ቢያስገባበት አሪፍ ስፔሻስ የሆነ ቦታ ነው ማለት ነው የሚሆነው። ልክ ስንመጣ የምናገኘው ደግሞ የሁለተኛው ልጃችሁን ቤድሩም ነው ማለት ነው የሚሆነው። ዘሴም ሌአውት ነው ማለት እንችላለን። ስለዚህ አይጣሉም፣ አሪፍ ኤሪያ ነው ማለት ነው የሚሆንላቸው። እዚህ ጋር ክሎዜት ይኖረዋል። አልጋችሁን እዚህ ጋር ቢያስቀምጡ የልጆቻችሁን እዛ ጋር ጠረጴዛ ኤሪያውን ብታደርጉት አሪፍ አጠቃቀም ነው ማለት ነው የሚሆነው። እንደምታዩት ከሆነ የራሱ መስኮት አለው። ስለዚህ ለብርሃን ልጃችሁም ለመናፈስ ቢፈልግ ይህንን መስኮት መጠቀም ይችላል ማለት ነው። አልጋውን በዚህ ሳይድ ማድረግ ይችላል፣ በዚህም ሳይድ ማድረግ ይችላል። ስለዚህ አሪፍ ስፔስ ነው ማለት ነው የሚሆንለት። እስቲ አሁን ደግሞ የእናንተን መኝታ ቤት እንየው ማለት ነው። ከዚህ በፊት ግን ይቅርታ ሁለቱ መኝታ ቤቶችና ዳይኒንግ ሩም አንድ ላይ የሚጠቀመው ኮመን ባዝሩሙን ሚድል ላይ እናገኘዋለን። አሪፍ በሆነ ፎርማት ነው የተሰራላችሁ እንደምታዩት ከሆነ የራሱን ሻወር አለው። እዚህ ጋር ሲቲንግ ኤሪያ ይኖረዋል። ሲንክ እዛ ጋር ፊክስ ተደርጎላችኋል። ቦይለር በዚህ ፎርማት መቅጠም ትችላላችሁ ማለት ነው። አሪፍ በሆነ ሁኔታ ሰርቶላችኋል ማለት ነው እንደምታዩት ከሆነ። ኦኬ የእናንተን ቤድሩም ነው ማለት ነው የምናየው። እስቲ እንጎብኛት። ኦኬ ገባን። የምናገኘው ይሄን የመሰለ ኤሪያ ነው ማለት ነው የሚሆነው። እዚህ ጋር አልጋችሁን ፎርማት ማድረግ ትችላላችሁ፣ ወይም በዚህ ሌአውት ማስቀመጥ ትችላላችሁ፣ ወይም ደግሞ በዚህኛው ሌአውት ማለት ነው። ስለዚህ ለኤሪያው ለስፔሱም በደንብ አሪፍ ኤፊሺየንትሊ ለመጠቀም ያክል አሁን ከረንትሊ የገዛን ክላይንት በዚህ ፎርማት ክሎዜቱን ሰርቶታል ማለት ነው እንደምታዩት ከሆነ። ስለዚህ ብዙም ክፍሉ እንደተባለው በጣም ትልቅ አይደለም፣ ግን ኤፊሺየንትሊ የምትጠቀሙት ከሆነ ደግሞ አሪፍ ነገር ነው ማለት ነው የሚሆነው። ከዛ ስንመጣ የምናገኘው የራሳችሁ የሆነ መታጠቢያ ቤት ሻወር እዚሁ ጋር እናገኛለን ማለት ነው። እንደምታዩት ከሆነ ጸዳ ተደርጎ የተሰራ ስፔሽስ የሆነ ሽንት ቤት ነው የምናገኘው። አንጻራዊ ከኮመን ባዝሩም ሁላ አሪፍ በጣም አሪፍ የሆነ እይታ ነው ያለው። ቦይለር በዚህ ፎርማት፣ የቁም ሻወር፣ ሽንት ቤት፣ ሲንክ ደግሞ በዚህ ፎርማት ተቀምጦላችኋል። ለቬንቲሌሽንም አሪፍ መስኮት አለው ማለት ነው። በጣም አሪፍ የሆነ ቤት ነው ማለት ነው አሁን እያየን ያለ ነው። ስለዚህ ልክ ከሽንት ቤቱ እንደወጣችሁ የቤድሩሙና ለሽንት ቤቱም አንድ ላይ ባልኮኒ ስፔስ ተሰጥቷቸዋል ማለት ነው። ስለዚህ እንደምታዩት ከሆነ እዚህ ጋር ቪውም እንዳለ አፓርትመንት ነው ያሉት። ስለዚህ እንደ ኮምፓውንድ ተደርጎ ነው የተሰራው። ኤሪያው ላይ ብዙም አልሰሰቱም። በጣም አሪፍ አድርገው አመቻችተው ነው የሰሩት። G+4 ታውን ሃውሶች ማለት ናቸውና ብዙም ብዙ ሰዎች የሚበዙበት አይደለም። አሁን ያለንበት ፍሎሩላ G+4 ነው።
ስለዚህ በG+4 ላይ አንድ አባወራ እየሆነ ነው ማለት ነው የሚሄደው። ስለዚህ ብዙ ሰው ብዙ ጫጫታ አይኖርባችሁም። ግቢውንም ደግሞ አንድ ላይ በጋራ መጠቀም ትችላላችሁ ማለት ነው። ብዙ ሰው ባልበዛ ቁጥር ልጆቻችሁ የሚጫወቱበት ቦታ፣ እናንተም መኪና የምታቆሙበት፣ እንግዳ ብትጠሩ ማታፍሩበት ጽድት ያለ ስፔስ ለእናንተ ይኖራችኋል ማለት ነው። ስለዚህ አሁን ያየነው 130 ካሬ ላይ ያረፈ ሜትሮ ሪል ስቴት ላይ የሚገኝ አፓርተማ ነው ማለት ነው። ይሄን ይመስላል። ስንገባ ኪችኑ ስፔሱ እንደምታዩት ነው። ዳይኒንግ እና ሊቪንግ ሩሙ በዚህ ፎርማት ተቀምጦላችኋል። ለሊቪንግ ሩሙ ደግሞ ያን የመሰለ ባልኮኒ ስፔስ ሰጥቷችኋል። ለዚህ ይሄ ሪል ስቴት ይሄን ይመስላል። በቀጣይ እነዚህን የመሳሰሉ ያለቁ አፓርትመንቶች እና ቪላዎችን በዚህ ዩቲዩብ ቻናል ላይ ለቅላችኋለሁ። እኔ ዮርዳኖስ ሳሙኤል እባላለሁ። ይሄንን ቪላ ወይም አፓርትመንት ደግሞ መታችሁ በአካል ማየት ትችላላችሁ። ስልኬን ከታች አስቀምጥላችኋለሁ። እስከዛ ድረስ ሰላም ቆዩ። ቴንክ ዩ